እንደምነው ጎጃምና ነብላ ሀገር እንደምነው ጎንደር የቴዎድሮስ ሀገር እናንተ ቆየ አታውናዋንና እንደምነው ወሎንና ልጅ አፋገር አለ አታውገናውና እንደምነው ሻል ምኒልክ ሀገር ግድም ያግድ ተኳሹ ብዙ ነው ናረማመድ መንገራ ወንዱን አማንገረ ጀግናውን አማ ምንድነው ነገሩ? ኢትዮጵያ ለመግባት የተንፋቀቀበት ወንዱና አታጉዳና አይበላይ ዘለቀን አቴት ድሮስ ጎበዝ እናንተ የምኒልክ ሞት ያለው ማን ነው? ንገረው እስኪ። አታጉዳና አይበላይ ዘለቀ አቴት ድሮስ ጎበዝ እናንተ የምኒልክ ዛሬም ከጉድጓዱን እንደታጠቀ ነው ወንዱን አማንገረ አራታውን ተኙን ጎበዝ እናንተ አራታውን ተኙን ከእናንተ ይሞታሉ ከኛ ስትመኙ ወንዱን አማንገረ ጀግናውናማ እንበለው እንጂ መሸሻ አንወድም። ከተታመጠ አጭር ቁመቱ ያልተገናኘ ከመድኃኒቱ ዛሬ ሲወለድ ራሱ ሲላጭ ይቅለበለባል እጁ ከምላጭ የራስ ወንድም እንበለው እንጂ መሸነፍ አባይ ጥቁር ነበር ክሰል የመሰለ አባይ ጥቁር ነበር ክሰል የመሰለ እየቀላ መጣ ደም እየመሰለን ኧረ አገሬ ረደኝን ባጠጣሁናን የተበጠበጠ እልባን ጠጣሁና የተበጠበጠ የቆረጠ ኧረ አገሬ ረደኝን እቺ እጅግ አድርገን እናመሰግናችኋለን። የከተማችን ለማተር ክበባትና ማህበራት እጅግ በአማረና በደመቀ ሁኔታ የአድዋ ድል በዓልን ከወሎ ባህል አምባ ተነስተን በሽለላ በፉከራና በቀረርቶ ታጅበን ፒያሳ አደባባይ ላይ ደርሰናል። ማይክ ኦን ያደረጋችሁ አጥፉት ማይኩ።
እጅግ አድርገን እናመሰግናችኋለን። ከዚህ ከመድረኩ የተዘጋጀነውን ደግሞ የ130ኛውን የአድዋ ድል በዓል ልዩ ልዩ ፕሮግራሞች ወደ እናንተ እንድናደርስ ይረዳን ዘንድ አስተባባሪዎች ሁኔታዎችን እንድታመቻቹልን በአክብሮት እንጠይቃለን። በቀጥታ ከመድረኩ እንጀምራለን። የአድዋ ድል በዓልን ክቡር አቶ ሳሙኤል ሙላልኝ የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ፣ ክቡር ዶክተር ራየላ ናውጤ የአማራ ብሔራዊ ክልላዊ መንግስት ባህል ቱሪዝም ስፖርት ቢሮ ምክትል ቢሮ ኃላፊ፣ ክቡር አቶ አሸናፊ አለማየሁ የደሴ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ፣ ክብርት ወይዘሮ አዝመራ ማስረሻ የደሴ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ፣ የተከበራችሁ ጀግኖች አርበኞች አባቶቻችን፣ እናቶቻችን፣ የዛሬ ባለድል ጉዳዮች እናንተ እንዲሁ ደግሞ የተከበራችሁ የከተማችን ከፍተኛ አመራሮች፣ የከተማችን ነዋሪዎች፣ እዚህ ያላችሁ ከተለያየ ዞኖች የመጣችሁ እንግዶቻችን፣ የጸጥታ አካላቶቻችን፣ ክቡራትና ክቡራን ሁላችሁም እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ አደረሰን እንላችኋለን። ጣሊያን ተወላጅ አንቶሎኒ አጼ ምኒልክ የአጼ ምኒልክ ወዳጅ በመምሰል በውስጥ ውስጡን ለኢጣሊያ መንግስት በመሰለል የውጫሌውን ውል እንዲዋሉ ተደረገ። ይህም በ1881 ዓመተ ምህረት ሲሆን 20 አንቀጾች ሲኖሩት የ17ኛው አንቀጽ የአድዋን ጦርነት አስከተለ። ይህም የሆነው አሰብ ከተያዘ ከ20 ዓመት በኋላ መሆኑ ነው።
የ17ኛው አንቀጽ የአማርኛውና የጣሊያንኛው ትርጉም የተለያየ ነበር። የጣሊያንኛው ትርጉም የሚለው ኢትዮጵያ ከውጭ መንግስታት ጋር ግንኙነት በምታደርግበት ጊዜ የጣሊያን መንግስት መፍቀድ አለበት የሚል ነበር። አጼ ምኒልክም የአድዋ ጦርነት እንዳይደረግ ብዙ የዲፕሎማቲክ ጥረት ያደርገው ነበር። ነገር ግን የጣሊያን መንግስት ዋናው ፍላጎቱ ቅኝ ለመግዛት ስለነበር አጼ ምኒልክ እንግዲህ በእግዚአብሔር ቸርነት እስካሁን አገሬን ኢትዮጵያን ገዛሁ በማለት ለማይቀረው የአድዋ ጦር ተዘጋጁ። የአገሬ ሕዝብ ሆይ እስካሁን የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለ በጉልበት እርዳኝ፣ ጉልበት የሌለ ለልጅ ለሃይማኖት ስትል እርዳኝ። ወስልተህ የቀረህ ግን ኋላ ትጣላኛለህ፣ አልተውም። ማርያምን ለዚህ አማላጅ የለኝም። ዘመቻው ጥቅምት ነው። የሸዋ ሰው ጥቅምት ኩሌታ ድረስ ወረኢሉ እንዲገኝ በማለት ሌላውም የኢትዮጵያ ሕዝብ በሌሎች ጠቅላይ ግዛት ያሉት ሕዝቦች በአራቱም ማዕዘን ዘር፣ ጎሳ፣ ሃይማኖት ሳይል ወደ አድዋ ዘመቻ አደረጉ። በአዋጁ ላይ እንደምንመለከተው አጼ ምኒልክ